ይኸውልሽ ነገር አለ ንገሪኝ። ምንም አልሆንኩም። ንገሪኝ በቃ። ዳኒ ሙት ምንም አልሆንኩም። እኔ ቆይ እንዴት አድርጌ ነው የምነግርሽ? በጣም እኮ ነው የምወድሽ ዳኒዬ። እኔም እኮ በጣም ከአንተ አበልጬ ነው የምወድህ። ወይ እኔ ለ300 ይቆረጠኛ። ይኸውልሽ እንኳን 300 ብር 3 ብር ኪት የለኝም። ብር ያዝና ዳኒ ጉዴ እየገጠማኒ በቤቴ ላይ ግን እየሰራ እንደሆነ ለማማና ለአባባ ንገራቸው። ሀና ልጄ የት ትግባ ብለሽ ነው? ምንም አልሆንኩም። የሆነ ገርመሻል። ምንም አልሆንኩም። ምንም አልሆንኩም። ኧረ የሆነች ነው ሆነሻል። ምንም አልሆንኩም። ይኸውልሽ ነገር አለ ንገሪኝ። ምንም አልሆንኩም። ንገሪኝ በቃ። ዳኒ ሙት ምንም አልሆንኩም። ዳኒ እኔ እንደምወድህ አታውቅም እንዴ? ውይ እኔ ቆይ እንዴት አድርጌ ነው የምነግርሽ? በጣም እኮ ነው የምወድሽ። ግን ከእኔ አይበልጥም ዳኒ። ደግሞ አንቺ ዝም ብለሽ ነው በቃ ሁሌ እኮ የአንቺን ስም ታነሳ በቃ መሆኑ እኮ ነው የሚጠላሽ። ዳኒዬ እኔም እኮ በጣም ከአንተ አበልጬ ነው የምወድህ። አኒ ግን እኔ ይሄ ፍቅራችን ግን ጋሽ ያወቀብን ምን? እንዴት ዳኒ? እኔ እንጃ አስፈራራኝ። ይስሙታ ምን? እኔም እንዲያውቁት ነው የምፈልገው። ሀኒ ምን ሆነሻል? ምንም አልሆንኩም። እትዬም ጋሽም እንዲያውቁ ነው የምፈልገው። እኔና አንቺ በቃ ይህና አንቺ ፍቅር ማንም ሰው መስማት የለበትም። ማንም እሺ ዳኒዬ ግን አንድ ነገር ልነግርህ ነበር ዳኒ። ምንድን ነው ታዲያ? ንገሪኝ። ምን ችግር መጣ? ፈራሁኝ ዳኒ። ፈራሁ? አዎ ፈራሁ። አታስጨንቂ ሀኒ፣ ንገሪኝ በቃ። ይሁን ንገሪኝ። እኔ አትወጂኝም? ዳኒዬ ትጠላኛለህ? ቆይ እንዴት አድርጌ ብነግርሽ ነው የሚገባሽ? ዳኒ እንግዲህ ሰርግሻለሁ። አርግሻለሁ? አዎ ዳኒ ልትክደኝ? ማቲ አዎ ከአንተ ገና ጉድ ታመጣለች። ኧረ ተው እንዴ! ዳኒ አንተ እኮ ነህ እንዲህ ያደረገኝ። የዛን ጊዜ በኮንዶም ልጠቀም ስል እምቢ ብለህ እንዲህ ያደረገኝ አንተ። እና ታብለችሽ ውድም ነበር እዚህ ነው ውድም ትባልያለሽ። አሬ ማንን እሺ አሁን ምን ነው የምትለኝ ዳኒ? አመጣ የራሱ ጉዳይ ማጥርሽ ጉዳይ ዳኒ ግን እኮ ይሄ ልጅ ማስወረድ አለብን። አሁን አዎ እና ልጎልጅ ትፈልጊያለሽ? መውረድም አለበት። ይኸውልህ ዳኒዬ እንዳትጠጊ ምንድን ነው አረገዝኩልህ። ይኸውልህ አንድ ቦታ ሄጄ ለማስወረድ እና ምን አለሽ ዳኒ 300 ብር አለኝ። 300 ብር? ወይ እኔ ለ300 ይቁረጠኛ። ይኸውልሽ እንኳን 300 ብር 3 ብር ኪት የለኝም። ያየሽው ነው እንዳለች እንዴ? በቃ ጃንተ ትክክል ነው። በቃ ልጅ አታስተካከል። ለጋሽ ማለት እየነግራቸዋለሁ። በቃ ኧረ ንገሪያቸው ገደል ፈልግ ዳንኤል አይሰማም እንዴ? ምን ያማርኳል? ሀና አቤት ጋሽ። ሁነሽ ምንም አልሆንኩም ጋሽ። ተረጋጋሽ? ምንም አልሆንኩም ጋሽ። ታዲያ ሁነሽ ነው ያልቅሽም? ኧረ ምንም አልሆንኩም ጋሽ። ተጣላችሁ? አልተጣላንም ጋሽ። አይ ተጣልታችኋል። የሚያጣላ ጉዳይ እኮ የለም ጋሽ። ታዲያ ሁነሽ ነው እንደዚህ ያልቅሽም ትመስላለች። ሁነሽ ነው? አይ ጋሽ ትንሽ ራሴን ስላለ ራሴን አሞኝ? ታዲያ በቀደም ዕለት የገዛሁት መድኃኒት አለ አይደል? ለምን እሱን አወጣሽ? እሺ ጋሽ እሱ መውሰድ አለብሽ ቶሎ። እሺ አዎ የኛ ባል ተብዬ
በሚገኝ ተኩሽልኝ ማምለጥ ይወጣል። መንበር ስብሰባ ልሄድ ነው። ጫማዬን አስጠርጄ ልምጣ። ቱንኩስ ማተጋጅ ጦር ታዘጋጅና ሻታ ለምን አታዘጋጅ? ያክስቴ ልጅ ያጎቴ ልጅ ናታድግ ነው። አላየህም? ማታድግ ይኸው ደረስኩበት በቤቴ መኪያ ያደርግሻላችሁ የነገርኩት ምን ደህና አለ? ምን ነው አንተ አሁን ወንድሜ መከታተል ያለው ብዬ ማለት ነው። ይኸው በቤቴ ላይ በገዛ ጋር የሚደረገው ስራ ዘምቶ ያለ ምንድን ነው? አንተ ጀምሮ ምን ተወበረ ያልበቃቸው ብሎ አናና ባንተር ይወጥ ሊቆም አጥታታባኝ እኮ ጋሼ ሐሰን ታማት ወይኔ ታማት እኮ አናት ታማት ጋሼ ያለቃቸው ብሎ ደግሞ አርግታለች እኮ ጋሼ ካንተ ነው እያሌ ለካ ከሱ ሆኗል። አይ ብዬ ከራሴ ጋር ነው አይደለም ብዬ እነሱ አይደለም ወራዳ ይመጣል። ይሄ ወራዳ ባለጌ ይመጣል። እኔማ ይሄን ጉድ እያየሁ እንግዲህ አልቀመጥም ብዬላችሁ እኮ አልቀመጥም። አሁን ይልበት እትዬ አይደል እና ቱለትና ላረፋት ትፈልጋለህ እንዴ? እንደሱ ሳይሆን በቃ አንቺም ጌሽ ነይ ሁሉ ጉድ እዚህ ተቀምጫለሁ። በቃ እኔም ወደ ሀገር እሄዳለሁ። መሳፈሪያ ትቼ ሁሉ ጉድ እኔ እዚህ ቁጭ ብዬ አላይም። መሄድ አለብን እና መሄድ አለብን? አዎ ወደ ሀገር እሄዳለሁ። አንቺ ያበራት ተላይ ልትሄጂ በቃ እኔ ሁሉ ጉድ እኔ እንጃ እኔ ቁጭ ብዬ ብቻ አላይም። እኔ መሄድ ነው የምፈልገው። መሄድ ከፈለግ መሳፈሪያ እሄዳለሁ። ይሄ ሁሉ ጉድማ ቁጭ ብዬ አላይም። ይኸው የምር ያዝና እኔ ጉዴ የገዛ ባሌ በቤቴ ላይ ምን እየሰራ እንደሆነ ለማማና ለአባባ ንገራቸው። ቶሎ ሄዳ ንገርልኝ፣ አታውቅልኝ። እኔ ግን ብቻ ቤት አሁንም አላውቅም። አንተን ተከትዬ ነው የምወጣው። ይሄ ወራዳ ግን አሳየዋል። ሁሉን ነገር ደግሞ ለጋሽ ለእናቱ ነገር መንበር እስቲ ሸሚዜን አንቺ ቁርስማ እንትን በሉ አላውቅም። ደህና ነሽ? ምን አክሰትዮ ሄደና የተነካ መኮፋፌ ምንድን ነው የምታወራው? ምን ጃዋራ ተፈጠረ? ከዚህ በላይ የምታመጣ አንተ ያልበቃው እፊቴ ከመሳተፍ ምን ይፍታል? ምንድን ነው የምታወራው? ሴትዮ ጋር ኧረ ይህች ሴት እኔም እየጠረጠር ነበር። የለም እኔ ብቻ ነኝ እዚህ ቤት ያለው ወንድ ጭራሽ ያናንት አውሰደን ምስኪኑ ነው እንጂ በሱ ልታጣ የለም እኔ ብቻ ነኝ እኮ ወንዱ አንጠለጠልኩት አይደል? የኔ ማፈሪያ የገዛ ስታያ በወንድ ስም ሰፈራ ትፈልጋለህ? ንገረኛ። ምንም ያደርጋል ወንድም? አዎ የኔ ወንድም እንደዚህ ወራዳ አይደለም። ጠብቅ ምን ታውቃለህ? ሲሆን ይታሽሻል። ምንድን ነው ይታሽሻል? ይሄ ምንድን ነው? ደብቀህ ያስቀመጡት ፎቶግራፍ ሰላምና ዳንኤል ምን የተራቡ ፍቅረኛ
ፍቅር የተራቡ ፍቅረኛሞች ተመልከቱ። ቆይ እኔ ዛሬ የተሰላ የለም እኔ ነኝ የተሰላ ከየት የኔ ወንድም አያደርገው አድርጎታል አለች እኮ የኔ ወንድም የሰራ ፍቅረኛ ነው የዮሐና ፍቅረኛ ነው የምትለኝ እኮ አንተ ምን ጉዳይ ተጋላና ወራጅ ወንድም የለኝ ጉዳይ ለመሸፈን ያደረከው ጥረት ነው ይሁንና ነገርኩሽ። ከማለት ሌላ ምን ትፈልጋለሽ? እና ያደረሱ እኮ ወንድሜ ነው አይደለም ከኔ ነው ከኔ ሀናን እኮ ከቤት አባርሬያታለሁ። አባርሬያታለሁ። ሀና ልጄን የት ትግባ ብለሽ ነው? በቃ በቅናት ስሜት ተነሳች ከአንተ ያደረገልሽ ምትለኝ አባረርኳት። አባረርኳት። ታዲያ ምን ይገትልሻል? ትለኛለህ ቶሎ ብለን ለፖሊስ አሳውቀን እኛም አንፈልግም። መፈለጉ ይሻላል። ቶሎ በይ ምን ያስገትልሻል?